ሰበር ዜናም በርካታ ጳጳሳትን ያፈራቸው የመርጦ ለማርያም ገዳም አስተዳዳሪ አባ ብርሃነ መስቀል አንዳርጌ የአማራ ክልል ምክትል ፕሬዝዳንት የሆነውን በእምነቱ እስላም የሆነውን ዶክተር አብዱ ሁሴንን ቤተ መቅደስ ከፍተው ፈቅደው ከማስገባት ባሻገር የብልጽግና ኤጀንት በመሆን ወደ አካውንታቸው 500 ሺህ ብር ገቢ እንደተደረገላቸው ተረጋግጧል። አገዛዙ በነ ክርስቲያን ታደለና አቶ ዮሐንስ ቦያለው ላይ በአካል ያልቀረበ በድምጽ ብቻም የሐሰት ምስክር ማቅረቡም አነጋጋሪ ሆኗል። ምስክሩ የት እንዳለ ሳይታወቅ ድምጹ ችሎት ውስጥ በማይክሮፎን እንዲሰማ ብቻ ተደርጓል። እነ ክርስቲያን ታደለ በበኩላቸው ይሄ የሰው ምስክር ሳይሆን ኤአይ ነው ብለውታል። በሌላ መረጃ ተኩስ ልናቆም ሳይሆን ህዝባችንን የወረረውን ጠላት ለመፋለም 206ኛ ኮርን ተቀላቅለናል ሲሉ የአገዛዙን ስርዓት ከድተው ወደ ፋኖ የተቀላቀሉ 10 አለቃ ካሳውና ጓዶቹ ተናግረዋል። ጭር ሲል አልወድም የሚለው የአብይ የጭፍጨፋ ፕሮጀክት ሶማሌን፣ ትግራይን፣ አማራንን፣ አፋርን ቃኝቶም ጋምቤላ ገብቷል። የጋምቤላ ከተማ የፖሊስ አዛዥ መገደሉን ተከትሎ በከተማዋ ግጭት ተቀስቅሶ የጸጥታ መዋቅሩ በጎሳ መከፋፈል ስጋት ተደቅኖበታል። ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከኢትዮ ራይት በዚህ ሰዓት የመረጃ ጊዜ መደመጥ ያለባቸውን ትኩረት የሚሹ ጉዳዮችን አሰናድተን ቀርበናል። ለቻናላችን አዲስ የሆናችሁ ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆይታ እንድታደርጉ የአክብሮት ግብዣችን ነው። በዝርዝር ወደ ምንመለከተው ጉዳይ አልፋለሁ። በርካታ ጳጳሳትን ያፈራችው የመርጦ ለማርያም ገዳም አስተዳዳሪ አባ ገብረ መስቀል አንዳርጌ የአማራ ክልል ምክትል ፕሬዝዳንት የሆነውን በእምነቱ እስላም ዶክተር አብዱ ሁሴንን ቤተ መቅደስ ከፍተው ፈቅደው ከማስገባትም ባሻገር የብልጽግና ኤጀንት በመሆን 500 ሺህ ብር ወደ አካውንታቸው ገቢ እንደተደረገላቸው ተሰምቷል። የጥንታዊቷና ታሪካዊቷም ርዕሰ ርዑሳን መርጦ ለማርያም ገዳም አስተዳዳሪ የሆኑት አባ ብርሃነ መስቀል አንዳርጌ ገዳሟንና ምዕመኑን የመምራት መንፈሳዊ ኃላፊነታቸውን ወደ ጎን በመተው ያላቸውን ክህነት ተጠቅመው ቤተክርስቲያኗን ለጠላት አሳልፈው ሰጥተዋል ተብሏል። ታላላቅ አባቶችን ከልጅነት እስከ ዕውቀት በገዳሟ አሳድጋም ለጵጵስና በርካታ አባቶችን ያበቃቸው መርጦ ለማርያም ገዳም በአባ ብርሃነ መስቀል አንዳርጌ መሪነት የቤተክርስቲያኗ ቤተ መቅደስ ተከፍቶ የሃይማኖቱ ተከታይ ያልሆኑ ካድሬዎችን በማስገባት የቤተክርስቲያኗን ክብር አዋርደዋል የተባለው በአብዱ ሁሴንና ሶፊያ መሐመድ ከተመለመሉት የሃይማኖት አባቶች ቀዳሚ የሆኑት አባ ገብረ መስቀል አንዳርጌ ታማኝነታቸውን ለመግለጽ የኦሪት ስርዓት ይፈጸምባት የነበረችውን ቅድስት ቤተክርስቲያን መቅደስ ከፍተው በማስገባት በፈጸሙት ነውር በገዳሟ ያሉ ቅዱሳን አባቶች መራር ሐዘን ላይ ወድቀዋል ተብሏል። የብልጽግናን ዳቦ በመቁረስ የሚታወቁት አባ ብርሃነ መስቀል አንዳርጌም የፋኖን ሰራዊት ለማስከዳት ከአገዛዙ ሰራዊት ልዩ ተልእኮ የተሰጣቸው ሲሆን በብርሃኑ ዋለ አካውንታቸው 500 ሺህ ብር በግል አካውንታቸው ገቢ ተደርጓል። የቤተ ክርስቲያኗን ጸጋ በመግፈፍ ለጠላት የተንበረከኩ ተላላኪዎችን ለፍትህ የምናቀርብ ሲሆን አባ ብርሃነ መስቀል አንዳርጌ በእነብሴ ሳር ምድር ወረዳ ያሉ በርካታ የሃይማኖት አባቶችን ስብሰባ ጠርተው በአገዛዙ እርምጃ እንዲወሰድባቸው ማድረጋቸውንም የደረሰን መረጃ ያመለክታል። በመርጦ ለማርያም ከተማ ያለው ምዕመን ከእንደዚህ አይነቱ ተኩላም ራሱን እንዲጠብቅም መልእክት ተላልፏል። በሌላ መረጃ ተኩስ ልናቆም ሳይሆን ህዝባችንን የወረረውን ጠላት ለመፋለም 206ኛ ኮርን ተቀላቅለናል ሲል የአገዛዙን ስርዓት ከድቶ ፋኖን የተቀላቀለው 10 አለቃ ካሳው አደባባይ ተናግሯል። በአማራ ህዝብ ላይ ግልጽ የዘር ፍጅት እየፈጸመ ያለውን የአረመኔውን ሰራዊት ሲያገለግል የነበረ 10 አለቃ ካሳው አደባባይ በቁይ ከተማ ከመሸገው 6ኛ እዝ 601ኛ ኮር 52ኛ ክፍለ ጦር
አንደኛ ሬጅመንት የሚመራውን ሰራዊት በትኖ ግርማቸው ደሴ የተባለውን ጓዱን አስከትሎ 206ኛ ኮር 24ኛ ክፍለ ጦርን ደባይ ጮቄ ሻለቃን ተቀላቅሏል። በህዝባችን ላይ ለፈጸምነው በደል፣ ለተገደሉ ንጹሃን፣ ለተደፈሩ እህቶቻችን፣ በግፍ የተዘረፈው ወገናችን ይቅርታ ያደርግልን ያለው 10 አለቃ ካሳው ተኩሱን ለማስቆም ሳይሆን የበደልነውን ህዝባችንን ለመካስም ከአረመኔው ሰራዊት ጋር እንደምንፋለም ቃል እንገባለን ብለዋል። የአረመኔው ሰራዊት በአንድ ብሔር የበላይነት የሚመራ ሲሆን የአማራ ህዝብን በጭካኔ እንድንመታም በሚሰጠን ትዕዛዝ ለምናነሳው ጥያቄም በርካታ ወንድሞቻችን እየተረሸኑ ደብዛቸው ጠፍቷል ሲልም ገልጿል። አገዛዙ በነ ክርስቲያን ታደለ ዮሐንስ ቧያለው ላይ በአካል ያልቀረበ በድምጽ ብቻም የሐሰት ምስክር ማቅረቡ መነጋገሪያ ሆኗል። ምስክሩ የት እንዳለ ሳይታወቅ ድምጹ ችሎት ውስጥ በማይክሮፎን እንዲሰማ ብቻ ተደርጓል። እነ ክርስቲያን ታደለ በበኩላቸው ይሄ የሰው ምስክር ሳይሆን ኤአይ ነው ብለውታል። ማን እንደሆነ የት እንዳለ ያልታወቀ ግለሰብ በእነ ዮሐንስ ቧያለው የክስ መዝገብ ላይ ትላንት የአቃቤ ሕግ ምስክር ሆኖ ድምጹ ከርቀት በማይክሮፎን ችሎት ላይ እንዲሰማ ተደርጓል። በእነ አቶ ዮሐንስ ቧያለው የክስ መዝገብ የፌዴራሉ አቃቤ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለማሰማት በይኖ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሲሉ ጠቅላይ ፍርድ ቤት የስር ፍርድ ቤቱን ብይን አጽንቶ ትላንት ይሄው የአቃቤ ሕግ ምስክር ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችም በቀጥታ ጥያቄ እንዲጠይቁ ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል እነ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ ነበር። በነ አቶ ዮሐንስ ቧያለው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቤ ሕግ ምስክር እንደ ከዚህ ቀደሙ በችሎት መጋረጃ ተዘጋጅቶለት ሳይሆን ምስክሩ የት እንዳለ ሳይታወቅ ድምጹ ችሎት ውስጥ በማይክሮፎን ብቻ እንዲሰማ ተደርጓል። ተከሳሾቹ በበኩላቸው ድምጹ የተፈጥሮ ሳይሆን የሰው ሰራሽ አስተውሎት ኤአይ ሊሆን ይችላል በሚል የተቃወሙ ሲሆን ተከሳሾቹ አክለውም ምስክሩ ሰው ነው ቢባል እንኳን የት እንዳለና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም። ቃለ መሐላስ ፈጽሟል ወይ ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ነው ማለት አይደለም ወይ ሲሉ ለችሎቱ አመልክተዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉን እንዲሰጥ ተደርጓል። መሰረት ሚዲያ አቃቤ ሕግ በእነ አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ ላይ ያሰማውን ምስክር በአቃቤ ሕግ ቢሮ ውስጥ ተቀምጦ ቃል መስጠቱን አረጋግጧል። አቃቤ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው። ጭር ሲል አልወድም የሚለው የአብይ የጭፍጨፋ ፕሮጀክት ሶማሌን፣ ትግራይን፣ አማራን፣ አፋርን ቀኝቶ እነሆ ጋምቤላ ገብቷል። የጋምቤላ ከተማ የፖሊስ አዛዥ መገደሉን ተከትሎ በከተማዋ ግጭት የተቀሰቀሰ ሲሆን የጸጥታ መዋቅሩ በጎሳ መከፋፈል ስጋት መደቀኑን ባለስልጣናቱ ገልጸዋል። በጋምቤላ ከተማ በትላንትናው ዕለት የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት የመቀስቀሱን ስማቸው እንዲጠቀስ ያልፈለጉ የቀድሞ የክልሉ የጸጥታ አመራርና አንድ የክልሉ ባለስልጣን አስረድተዋል። የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልቻሉም ተናግረዋል። ማክሰኞ ዕለት ታህሳስ 7 2018 ረፋድ ላይ የጋምቤላ ከተማ ፖሊስ መምሪያ አዛዡ በጥይት ተመተው መገደላቸውን ባለስልጣናቱ ተናግረዋል። የክልሉ ባለስልጣናት ድርጊቱን ሲያብራሩ ፖሊስ አዛዡ የተገደለው
በስራ ቦታቸው ላይ ሆነው የተገደሉትም አብረውት የሚሰሩ ናቸው። ይሄ በጎጥና በዘር ተለይቶ የተፈጸመ በጣም አሳዛኝ ድርጊት ነው ብለዋል። ሌላኛው ስማቸው እንዲጠቀስ ያልፈለጉ የጸጥታ አመራር የነበሩ ምንጫችን በበኩላቸው አዛዡና ምክትላቸው ከተለያዩ ጎሳዎች በመሆናቸው ግድያው ከአዛዡ ጀርባ በነበረ ሴራ የተፈጸመ እንደሆነና ጥቃቱ የተፈጸመው ምክትላቸው ከደቡብ ሱዳን ናስር ለስራ ተመልሰው በመጡ ማግስት መሆኑን አስታውቋል። በከተማዋ ለተፈጠረው ቀውስ ዋነኛ ምክንያቱ የጸጥታ መዋቅሩ አባላትም በጎሳ ተከፋፍለው ግጭት ውስጥ መግባታቸው እንደሆነም ባለስልጣናቱ ገልጸዋል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።